አሳ ጎርጓሪ ዘንዶ ወይንም አዞ ያወጣል ማለት ይሄኔ ነው። የባለቤቴ እናት ወይንም ማዘሪሎዬ አትወደኝም። ምክንያቱም በማላቀው ሁኔታ ጥምድ ታረገኛለች። በዛ ላይ አታምነኝም። በተለያየ ጊዜ ከወንዶች ጋር ቆመ ብዬ ካወራው በስልክ ላይ ከተነጋገርኩ ደሟ ይፈላል። በተለያየ ጊዜም ሄዳ ለባለቤቴ እች ልጅ አትመናት እያለች ትነግረዋለች። ነገር ግን እኔና ባሌ ስለምንዋደድ ስለምንተማመን ብዙ ጊዜ ሪጀክት ያረጋታል። ይህ በእንዲህ እንዳለ ነው እንግዲህ በቅርብ ጊዜ ወንድ ልጅ የተገላገልኩት። እንግዲህ ባለቤቴ እናት እንደለመደችው ሄዳ እችን ልጅ አትመናት፣ የወለደችውም ልጅ ያንተ ላይሆን ይችላል፣ በተለያየ ጊዜ ከወንዶች ጋር ቆማ አያታለሁ፣ ስልክም ላይ ታወራለች ብላ ትለዋለች። እሱ ግን እኔ ሚስቴን አምናታለሁ፣ በቃ በጣም ወዳታለሁ፣ ወደዛ ዞር በይልኝ እያለ ሪጀክት ያረጋታል። በተለያየ ጊዜ ዲኤንኤ ስትል አይሰማትም። እንግዲህ ሪጀክት የተደረገችው ማዘሪሎዬ ትሄድና የባለቤቷን ወይንም የባለቤቴን አባት ጸጉር ወይንም የተለያየ ነገርና የህፃኑን ጸጉር የተለያየ ለዲኤንኤ የሚያስፈልግ ነገር ተሰበስብና ዲኤንኤ ታሳያለች። ሪዛልቱ እንግዲህ ማች አያረጉም፣ ዜሮ ነው የሚል ያሳያታል። ወይንም ይዛ ትመጣለች እየሮጠች ለባለቤቴ፣ ይኸው አላልኩህም፣ አትመናት አላልኩህም፣ ይኸው ልጁ ያንተ አይደለም ብላ ትለዋለች። ባለቤቴ ግን አላመናትም። በጣም ነው የምንተማመነው የምንዋደደው፣ ወደዛ ዞር በይልኝ ብሎ ሪጀክት ያረጋታል አሁንም። ነገር ግን ያው ሰው ነውና ተጠራጥሮ ልጁንና ራሱን ያው ሆስፒታል አብረን ሄደን ቼክ ሲያደርግ ህፃኑ ሙሉ በሙሉ የሱ ሆኖ ይገኛል። እና እናቱ ላይ በጣም ይቆጣል። ከየት አምጥተሽ ነው ይሄን ውጤት ብሎ ይላታል። በትክክል ዲኤንኤ አሳይታ ነው። እንግዲህ ይሄኔ ነው ባለቤቴ እናቱን የተጠራጠራት። ለምንድን ነው የአባቴና የልጄ ዲኤንኤ ያልተመሳሰለው? ሁሉም ቤተሰብ እሷ ላይ ማፍጠጥ ጀመረ። በዚህም የተናደደው ባለቤቴ አባቱንና ራሱን ሆስፒታል ሄዶ ዲኤንኤ ቼክ አደረገ። አባቱ የሱ አይደለም። 30 ዓመት ያሳደገው አባቱ የሱ ሳይሆን ይገኛል። ሌባ እናት ልጇን አታምንም ማለት ይሄኔ ነው። ቤተሰብ ሁሉ በጣም 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 ይጮህባታል። ታለቅሳለች፣ ትደነግጣለች። ይሄ የ30 ዓመት ታሪኬ ነው በቃ ተዊም ብላ ከቤት ብን ብላ ትጠፋለች። እንግዲህ የኔን ልጅ ካንተ አልተወለደም ስትል እሷ ለ30 ዓመት የባለቤቴን አባት ወይንም እንጀራ አባት ዋሽታ ባለቤቴን የወለደችው ከሌላ ፍቅረኛዋ ሆኖ ተገኘ እብላ ነው አንድ ፈረንጅ ታሪኳን ስትናገር የሰማሁት። በጣም 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 ያሳፍራል። እንግዲህ 30 ዓመት የኔ ልጅ ነው ብሎ የእሷን ባል አሳድጓል ማለት ነው። ምስኪን አባት። ለዚህ ነው አባትነት እምነት፣ እናትነት እውነት የሚባለው። ያሳዝናል። ውድድ ነው ማረጋችሁ ባይ